ጥቅምት 12 ቀን 1972 ዓመተ ምህረት በኡራጋይ ዋና ከተማ ሞንቴቪዲዮ የሚገኝ አንድ አነስተኛ የአውሮፕላን ማረፊያ የኡራጋይ የራግቢ ቡድን አባላት የሆኑት ወጣቶች እየሳቁና እየተቀላለዱ ወደ አውሮፕላኑ እየገቡ ነው። ዕድሜያቸው በሃያዎቹ መጀመሪያ ላይ የሚገኝ ጉልበትና ህልም ያላቸው ወጣቶች ናቸው። ወደ ቺሊ በመጓዝ ላይ ያሉት ለወዳጅነት ግጥሚያ ነበር። ከአትሌቶቹ በተጨማሪ እናቶች፣ እህቶችና የቅርብ ደጋፊዎቻቸው በአጠቃላይ 45 ሰዎች በአውሮፕላን ቁጥር 571 ላይ ተሳፍረዋል። በወጣቶቹ መሃል አንድ ረዘም ዘና ያለ ወጣት ይታያል። ስሙ ናንዶ ፓራዶ ይባላል። ናንዶ በዚህ ጉዞ ላይ እናቱንና የ20 ዓመት እህቱን አብሮ ይዟል። አውሮፕላኑ ሞተሩን አስነስቶ ወደ ሰማይ ሲወጣ ማንም ሰው የጉዞው ወደ ዘላለማዊ ጨለማ እንደሚወስዳቸው የገመተ አልነበረም። ዛሬ ወደ እናንተ ይዤላችሁ የመጣሁት ስለ ሰው ልጅ የመኖር ተጋድሎ፣ ስለ ተስፋና ስለ ፍቅር ከተጻፉ የዓለማችን እውነተኛ ታሪኮች መካከል እጅግ አስገራሚውንና አስፈሪውን ታሪክ ነው። እስኪ ያስቡት፣ ከባህር ጠለል በላይ በሺዎች ከሚቆጠሩ ሜትሮች ከፍታ ላይ በነጭ በረዶ በተሸፈነና ምንም አይነት የሕይወት ምልክት በሌለበት ምድረ በዳ ውስጥ ተከስክሳችኋል። የሙቀት መጠኑ ከዜሮ በታች 30 ዲግሪ ሴንቲግሬድ ነው። ዙሪያችሁ የከበቧችሁ ግዙፍና ጨካኝ ተራሮች ብቻ ናቸው። የሚበላ ነገር የለም፣ የሚጠጣ ነገር የለም። ፍለጋው መቆሙን በሬዲዮ ሰምታችኋል። በሕይወት ለመቆየት የምትችሉት ብቸኛ መንገድ አንድ ብቻ ነው። እሱም አብረዋችሁ ተጉዘው የሞቱትን የጓደኞቻችሁንና የቤተሰቦቻችሁን አስክሬን መመገብ። ይህ በምናብ የተፈጠረ ታሪክ አይደለም። እንደ አውሮፓውያን አቆጣጠር በጥቅምት 1972 በአንዴስ ተራሮች ላይ የተከሰተ እውነተኛ ሲኦል ነው። ዛሬ ይህንን ታሪክ በአደጋው መሃል ሆኖ እናቱንና እህቱን ካጣው ነገር ግን ሞትን አሸንፎ ከወጣው ከናንዶ ፓራዶ አንደበት ሚራክል ኢን ዘ አዴንስ የአዴንስ ተአምር ከተሰኘው ድንቅ መጽሐፉ ገጾች የተቀነሰውን ሙሉ ታሪኩን እንሰማለን። ጥቅምት 13 አውሮፕላኑ የአዴንስን ተራሮች ማቋረጥ ጀመረ። የአየር ሁኔታው ግን እጅግ አስፈሪ ነበር። ከባድ ጭጋግ ዙሪያውን ሸፍኖታል። አውሮፕላኑ በከፍተኛ ሁኔታ ይናወጥ ጀመር። ወጣቶቹ መጀመሪያ ላይ እየቀለዱ የነበረ ቢሆንም ቀስ በቀስ ግን ጭንቀታቸው ፊታቸው ላይ ይነበብ ጀመር። ፓይለቱ በጭጋጉ ምክንያት ያሉበትን ቦታ መለየት አቅቶታል። አውሮፕላኑ ከተራራው ከፍታ በላይ ያለ መስሎት ቁልቁል መውረድ ጀመረ። ነገር ግን ያደረገው ስህተት ታላቅ ጥፋት አመጣ። አውሮፕላኑ ከጭጋጉ ውስጥ ሲወጣ ከፊት ለፊቱ የተደቀነው ግዙፍ የተራራ ጫፍ ነበረ። ነገር ግን በጣም ዘግይቶ ነበር። አውሮፕላኑ ከተራራው ጫፍ ጋር ተጋጨ። የቀኝ ክንፉ ተገንጥሎ ወደ ኋላ ተወረወረ። የአውሮፕላኑ የኋላ ክፍል ተሰነጠቀ። በዚያ ቅጽበት በርካታ ተሳፋሪዎች ከአውሮፕላኑ ወንበር ጋር አብረው ወደ ገደል ተወረወሩ። የቀረው የአውሮፕላኑ አካል እንደ በረዶ ጫማ በበረዶ ላይ በከፍተኛ ፍጥነት እየተንሸራተተ ወረደ። በመጨረሻም ከአንድ ግዙፍ የበረዶ ክምር ጋር ተጋጭቶ ቆመ። ጸጥታ ሰፈነ። አስፈሪና ደም አፋሳሽ ጸጥታ። ከተሳፋሪዎቹ መካከል 12 ያህሉ ወዲያውኑ ሞቱ። ናንዶ ግን አልሞተም። ነገር ግን ራሱን ስቶ ነበር። ጭንቅላቱ ከአውሮፕላኑ ብረት ጋር ተጋጭቶ በከፍተኛ ሁኔታ ቆስሏል። ለ3 ቀናት ያህል ናንዶ በኮማ ውስጥ ሆኖ በሕይወትና በሞት መካከል ተንሳፈፈ። ጓደኞቹ የሞተ መስሏቸው ከአውሮፕላኑ ውጪ ባለው ቅዝቃዜ ውስጥ ሊያስቀምጡት ሲሉ በድንገት አይኖቹን ገለጠ። ናንዶ አይኖቹን ሲገልጥ ያየው ነገር ከሞት የከፋ ቅዠት ነበር። እናቱ ወዲያውኑ በአደጋው ሕይወቱ አልፏል። እህቱ ደግሞ በከፍተኛ ሁኔታ ቆስላ ከአውሮፕላኑ ፍርስራሽ ውስጥ ተኝታለች። ናንዶ የሚሰማውን ከባድ የራስ ምታት ረስቶ እህቱን አቅፎ ማልቀስ ጀመረ። ነገር ግን ከጥቂት ቀናት በኋላ እህቱ በእቅፉ ላይ ያለች የመጨረሻ ትንፋሿን ተነፈሰች። ናንዶ በአንዴስ ተራራ ላይ ካለው ቅዝቃዜ በላይ
በውስጡ የወረደውን የበረዶ ሐዘን መቋቋም ነበረበት። አሁን በአውሮፕላኑ ፍርስራሽ ውስጥ የተረፉት 32 ሰዎች ብቻ ናቸው። ቦታው ከባህር ጠለል በላይ 3570 ሜትር ከፍታ ላይ ነው። አየሩ እጅግ ቀዝቃዛ ከመሆኑ የተነሳ ለመተንፈስ ያስቸግራል። ምንም አይነት እንስሳ ወይም ተክል የለም። ነጭ በረዶና ሰማይ ብቻ። በመጀመሪያዎቹ ቀናት ተራፊዎቹ ተስፋ አልቆረጡም። የማዳን ቡድኖች ይመጣሉ ብለው ያምኑ ነበር። የነበራቸውን ጥቂት ቸኮሌትና የወይን ጠጅ በትንሽ በትንሹ እየተከፋፈሉ መመገብ ጀመሩ። የአውሮፕላኑን ፍርስራሽ እንደ መጠለያ በመጠቀም በምሽት ከሚመጣው አስፈሪ ቅዝቃዜ ለመዳን እርስ በርሳቸው ተቃቅፈው ማደር ጀመሩ። ነገር ግን ቀናት ወደ ሳምንታት ተቀየሩ። የነበራቸውም ጥቂት ምግብ ሙሉ በሙሉ አለቀ። ረሃብ ሰውነታቸውን መብላት ጀመረ። ከአደጋው በ11ኛው ቀን ግን ከተሰባበረ አውሮፕላን ውስጥ ያገኟትን ትንሽ የሬዲዮ ባትሪ አስተካክለው ዜና ማዳመጥ ጀመሩ። ከሬዲዮ የሚወጣው ድምፅ ግን ልባቸውን ሰበረው። የኡራጋይ አውሮፕላን ፍለጋ ሙሉ በሙሉ ቆሟል። በተራራው ላይ ካለው ከባድ በረዶ ምክንያት ተሳፋሪዎቹ በሕይወት የመገኘት ተስፋቸው ዜሮ ስለሆነ የቀብር ሥነ ሥርዓታቸው ተፈጽሟል። ይህንን ሲሰሙ አንዳንዶቹ መጮህና ማልቀስ ጀመሩ። ዓለም ረስታቸዋለች፣ ሞተዋል ተብለው ተፈርጀዋል። አሁን ራሳቸውን ካላዳኑ ማንም ሊያድናቸው አይመጣም። ረሃቡ አሁን ወደ መጨረሻው ምዕራፍ ደርሷል። ሰውነታቸው የራሱን ጡንቻዎች መመገብ ጀምሯል። የሽንታቸው ቀለም ወደ ጥቁርነት ተቀየረ። በአውሮፕላኑ ዙሪያ ያለው ብቸኛ ነገር በረዶ ውስጥ ተቀብረው የሚገኙ የጓደኞቻቸውና የቤተሰቦቻቸው አስክሬን ብቻ ነበር። ናንዶ ፓራዶ በመጽሐፉ ላይ ያንን አስፈሪ ምሽት እንዲህ ሲል ይገልጸዋል። በረሃብ ምክንያት አእምሮአችን መክሰም ጀመረ። ሁላችንም እርስ በርሳችን በዐይናችን እንነጋገር ነበር። ማንም ድምፅ አውጥቶ ለመናገር ያልደፈረውን እውነት ሁላችንም አውቀነዋል። በሕይወት ለመቆየት ካልን የሞቱት ጓደኞቻችንንና ቤተሰቦቻችንን መመገብ ይኖርብናል። ይህ ውሳኔ እጅግ አስፈሪ የሕሊና ጦርነት አስነሳ። አብዛኞቹ ወጣቶች ጥብቅ የካቶሊክ እምነት ተከታዮች ነበሩ። የሰውን ሥጋ መብላት ወደ ሲኦል ይወስደናል፣ የጓደኞቻችንን ክብር ማደፍረስ ነው የሚሉ ክርክሮች ተነሱ። ነገር ግን ሌላ አማራጭ አልነበረም። አንድ ምሽት ላይ በሕክምና ተማሪው ሮቤርቶ ካኔሳ መሪነት ውሳኔ ላይ ደረሱ። እርስ በርሳቸውም ቃል ኪዳን ተገባቡ። እኔ ከሞትኩ እባካችሁ የኔን አካል ተመገቡ፣ እናንተ እንድትኖሩ ፈልጋለሁ የሚሉ ሰዎች ኖሩ። ናንዶ በበረዶ ውስጥ የተቀበረውን የመጀመሪያውን አስክሬን በትንሽ የብርጭቆ ስባሪ ለመቁረጥ የሄደበትን ቅጽበት ሲያስታውስ እጆቹ ይንቀጠቀጡ እንደነበርና ሙሉ በሙሉ ዓይኖቹን ጨፍኖ እንደነበር ይናገራል። ያንን ሥጋ መዋጥ ለእያንዳንዳቸው የሞት ያህል ከባድ ነበረ። ነገር ግን ያንን ያደረጉት ለክፋት ሳይሆን ለመኖር ወደ እናት አባቶቻቸው ለመመለስ ካላቸው ጥልቅ የሕይወት ፍቅር የተነሳ ነበር። ነገር ግን ተፈጥሮ ገና አልጨረሰችባቸውም ነበር። ጥቅምት 29 ቀን እኩለ ሌሊት ላይ ተራፊዎቹ በአውሮፕላኑ ፍርስራሽ ውስጥ ተኝተው እያለ ከተራራው አናት ላይ እጅግ ግዙፍ የሆነ የበረዶ ናዳ ተንዶ ወረደባቸው። አውሮፕላኑን ሙሉ በሙሉ በበረዶ ቀበረው። በዚያ ምሽት ናንዶና ጓደኞቹ በበረዶ ስር ታፍነው ለሰዓታት ቆዩ። በአደጋው ተጨማሪ 8 ጓደኞቻቸው በበረዶ ታፍነው ሕይወታቸው አለፈ። አሁን የሚቀሩት ጥቂቶች ብቻ ናቸው። ተስፋ መቁረጥ ወደ አጥንቶቻቸው ዘልቆ መግባት ጀመረ። ዲሴምበር ደረሰ። በረዶ ቀስ እያለ መቅለጥ ጀመረ። ናንዶ አሁን እዚህ ቦታ ላይ ከቆዩ መሞታቸው እንደማይቀር አወቀ። እዚህ ተቀምጬ ከመሞት እየተጓዝኩኝ ብሞት ይሻለኛል አለ። ናንዶና የቅርብ ጓደኛው ሮቤርቶ እንዲሁም ቪዚንቲን የተባለ ሌላ ወጣት እርዳታ ለመፈለግ ግዙፉን የአዴስን ተራራ አቋርጠው ለመጓዝ ወሰኑ።
ካላቸው የአውሮፕላን ጨርቅ ላይ በእጅ የተሰፋ የመኝታ ከረጢት አዘጋጁ። ለቀናት የሚሆናቸውን የሰው ሥጋ በኪሳቸው ሰነቁ። ዲሴምበር 12 ቀን ሦስቱ ወጣቶች ወደ ምዕራብ አቅጣጫ ጉዞአቸውን ጀመሩ። ከፊት ለፊታቸው የሚታየው ተራራ ብቻ ከባህር ጠለል በላይ 5000 ሜትር ከፍታ አለው። ምንም አይነት የተራራ መውጫ መሳሪያ የላቸውም። የለበሱት ተራ ጃኬት ነው። ናንዶ ግን ወደ ኋላ አይመለከትም ነበር። በእያንዳንዱ እርምጃው አባቱን ያስብ ነበር። አባቴ እኔ ሞቻለሁ ብሎ እያለቀሰ ነው፣ በሕይወት እንዳለው ማሳየት አለብኝ እያለ ራሱን ያበረታ ነበር። ከ3 ቀናት አስገራሚ የዳገት ጉዞ በኋላ ናንዶ ከተራራው ጫፍ ላይ ደረሰ። ከተራራው ማዶ አረንጓዴ ሸለቆችን አያለው ብሎ ተስፋ አድርጎ ነበር። ነገር ግን ከተራራው ጫፍ ላይ ሆኖ ወደፊት ሲመለከት ያየው ነገር ልቡን አደቀቀው። ከፊት ለፊቱ በሺዎች የሚቆጠሩ በበረዶ የተሸፈኑ ተጨማሪ ተራሮች ብቻ ይታዩት ነበር። ተራራው አያልቅም። ሮቤርቶ ካኔሳ ተስፋ ቆርጦ ናንዶ ጨርሰናል፣ ልንተርፍ አንችልም አለው። ናንዶ ግን ወደ በረዶ ምድረ በዳ መለስ ብሎ ተመለከተ። እዚያ ርቀት ላይ የቀሩት ጓደኞቻቸው እነርሱን እየጠበቁ ነው። ናንዶ ወደ ካኔሳ ዞር ብሎ እንዲህ አለው፣ ካኔሳ እኔና አንተ ልንሞት እንችላለን፣ ነገር ግን እየተጓዝን እንሞት፣ ወደ ኋላ እንመለስም። ቪዚንቲን የተባለው ጓደኛቸውን ምግባቸውን አስረክበውት ወደ አውሮፕላኑ እንዲመለስ ካደረጉ በኋላ ናንዶና ካኔሳ ሁለቱ ብቻ ጉዟቸውን ቀጠሉ። ለ9 ቀናት ያለምንም እረፍት ተጓዙ። እግሮቻቸው አብጠው ነበር። ቆዳቸው በብርድና በፀሐይ ተቃጥሎ ተገሽልጦ ነበር። በመጨረሻ ግን በረዶ እያለቀ መጣ። አረንጓዴ ሳር ማየት ጀመሩ። የውሃ ጅረት አገኙ። በ10ኛው ቀን ዲሴምበር 21 ከወንዙ ማዶ አንድ ሰው በፈረስ ላይ ሆኖ አዩት። የቺሊ ገበሬ የሆነው ሰርጂዮ ካታላን ነበር። ገበሬው በወንዙ ጩኸት ምክንያት ድምፃቸውን መስማት አልቻለም። በአንድ ድንጋይ ላይ ወረቀትና እርሳስ አስሮ ወደ እነርሱ ወረወረላቸው። ናንዶ የሚንቀጠቀጡ እጆቹን በመጠቀም በወረቀቱ ላይ እንዲህ ሲል ጻፈ። እኔ ከተከሰከሰው የኡራጋይ አውሮፕላን የተረፍኩ ሰው ነኝ። ለ10 ቀናት ያህል እየተጓዝን ነው። እዚያ የአውሮፕላኑ ፍርስራሽ ውስጥ አሁንም 14 የቆሰሉ ጓደኞቻችን አሉ። የሚበላ ነገር የለንም። እባክህ አድነን። ገበሬው ወረቀቱን ካነበበ በኋላ ወዲያውኑ በፈረሱ እየጋለበ ወደ ፖሊስ ጣቢያ ሄደ። በማግስቱ ዲሴምበር 22 ቀን 1972 ዓ.ም የቺሊ የነፍስ አድን ሄሊኮፕተሮች በሰማይ ላይ ታዩ። ናንዶ ራሱ በሄሊኮፕተር ውስጥ በመቀመጥ መንገዱን እየመራ ወደ አውሮፕላኑ ፍርስራሽ መራቸው። አውሮፕላን ውስጥ የቀሩት ወጣቶች የሄሊኮፕተሩን ድምፅ ሲሰሙ ከተሰባበረው አውሮፕላን ውስጥ እየወጡ በደስታ መጮህና መተቃቀፍ ጀመሩ። ከ72 የሲኦል ቆይታ በኋላ ተአምሩ ተፈጸመ። ከ45 ተሳፋሪዎች መካከል 16 ሰዎች በሕይወት ተረፉ። ይህ ታሪክ በዓለም ዙሪያ ሲሰማ ታላቅ መነጋገሪያ ሆነ። መጀመሪያ ላይ የሰውን ሥጋ ስለመብላታቸው ሲሰማ ብዙዎች ደንግጠው የነበረ ቢሆንም በኋላ ላይ ግን የደረሰባቸውን ስቃይና የነበራቸውን ጥብቅ ፍቅር ሲረዱ መላው ዓለም በአክብሮት አንገቱን ደፋ። ናንዶ ፓራዶ በመጽሐፉ ማጠቃለያ ላይ እንዲህ ይላል። በአንዴስ ተራሮች ላይ እግዚአብሔርን አግኝቼዋለሁ። እርሱ ግን በቤተ ክርስቲያን ውስጥ የምናገኘው እግዚአብሔር አልነበረም። እርሱ በእኛ መሃል የነበረው ፍቅር፣ እርስ በርስ የመረዳዳት ጉልበትና በሕይወት ለመኖር ውስጣችን የነበረው ፍጹም እምነት ነው። የአዴንስ ተአምር ታሪክ የሚያስተምረን አንድ ትልቅ እውነት አለ። የሰው ልጅ በምድር ላይ ካሉት ፍጥረታት ሁሉ እጅግ ጠንካራው ፍጥረት ነው። ማዕበሉ ምንም ያህል ቢበረታ፣ ጨለማው ምን ያህል ቢጠነክር፣ በውስጣችን የተስፋና የፍቅር ብርሃን ካለ የማይታለፍ ተራራ፣ የማይሸነፍ ሲኦል የለም። የዛሬው ታሪክ ትልቅ ትምህርትና ብርታት እንደሆናችሁ ተስፋ እናደርጋለን። ስለተከታተላችሁን እናመሰግናለን።